ተባረኪ እድሜሽን ያርዝመው ለሀገርሽ ለወገንሽ መጠሽ ያርግሽ። በጣም ነው የምወድሽ። ሃይ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ብሎጉን ከቤት አልጀመርኩም ምክንያቱም በጣም ተቻኩዬ ስለነበረ ዛሬ ልደቴ ነው እና ልደቴን ከቤተሰቦቼ ጋር ለኔ ትልቅ ቦታ አላችሁ ብዬ ከማስባቸው ሰዎች ጋር ደም ባንክ ውስጥ ነው የምናከብረው። ደም እየለገስን እዛም አንዳንድ ነገሮችን ስለ ደም ባንክ አንዳንድ ነገሮችን እያወራን እያየን አሪፍ ጊዜ እናሳልፋለን። በጣም ነው የምወዳችሁ። እስከ መጨረሻ ድረስ ተከታተሉ። ደግሞ ሃፒ በርዝዴይ በሉ፣ ኮሜንት ላይ ሼር፣ ሰብስክራይብ አድርጉ እንዳትረሱ። እቺ ልጅ ደግሞ እየገባችሁ ቲክቶክ ፎሎ አድርጓት። በጣም ነው የምወዳችሁ ቤተሰቦቼ። ባይ ባይ። ስቴይ ሶን መንገድ ጀመረን። ከዛ ብሔራዊ የደም ባንክ ደረስን። አቀባበላቸው፣ ስነ ስርዓታቸው፣ ሁሉ ነገራቸው ደስ ይላል እና እኔና ጓደኛዬ ቀድመን የደረስነው ሰው ከቤት ጀምሬ ስላልቀረጽኩላችሁ እዚህ ጋር አውትፊቴን ለማሳየት እየሞከርኩኝ ነበር። በጣም የወደድኩት ሀበሻ ቀሚሴን። ከዛ እንግዶቼ መምጣት ጀመሩ፣ ቤተሰቦቼ ሁሉም መምጣት ጀመሩ። እነሱን መቀበል ጀመርኩ። ልደቴን ከማክበራችንና ደም ከመለገሳችን በፊት ምግብ መብላት አለባችሁ ተባልን። ሰው እዚህ ጋር ምግብ ለመብላት ሁላችንም ተነሳን። ከአያቴን የጀመርነው አያቴ ናት። ይሄን የመሰለ ምግብ የሰሩልኝ ቤተ ቃና ባህላዊ ምግብ ቤት ይባላሉ። በጣም እጅ የሚያስቆረጥምና የሚጣፍጥ ምግብ የሰሩልኝ። እጃችሁ ይባረክ። ተባረኪ እድሜሽን ያርዝመው ለሀገርሽ ለወገንሽ መጠሽ ያርግሽ። በጣም ነው የምወድሽ። እንደዚህ አይነት ቀን እንዳሳልፍ ለረዳኝ ጌታ ክብር ምስጋና ሁሉ ለሱ ይገባል። ሁሉ ከእርሱ ነውና የሆነው ክብር ምስጋና ሁሉ ለሱ ይገባል። ከቤተሰቦቼ ጋር ለኔ ቦታ አላቸው ብዬ ከማስባቸው ጋር ሰዎች ጋር ይሄንን ቀን እንዳሳልፍ እግዚአብሔር ስለፈቀደልኝ እጅግ አድርጌ አመሰግነዋለሁ። ከጨረስን በኋላ ደም ለመለገስ መምላት የነበረብን ፎርሞች ነበሩ። እሱን እየሞላን ነበረ። ቀጥታ በልተን ከጨረስን በኋላ ወደ ደም መለገስ ነው ሄድነው። አንድ ጊዜ ደም ስትለግሱ ባንዴ የሶስት ሰው ህይወት ነው የምታተርፉት። እንደዚህ አይነት ማይረሱ የልደት የሰርግ ፕሮግራም ሲኖራችሁ እንደዚህ አይነት ቦታ እየመጣችሁ በጎ ስራን እየሰራችሁ የወገኖቻችሁን ህይወት ማትረፍም ትችላላችሁ። እኔም ያንን በማሰብ ከቤተሰቦቼ ጋር መጥቼ ደም ስለለገስኩኝና ይሄንን ቀን በዚህ መልኩ ስላሳለፍኩት በጣም ነው ደስ ያለኝ። ስለሁሉም ነገር እግዚአብሔር ይመስገን። ባይ ዘ ዌይ መርፌ መወጋት በጣም ነው የምፈራውና እዚህ ጋር ሁሉም እየሳቁብኝ ነበር።
ደም ለግሰን ጨረስን ሁላችንም እና የልደቴን ኬክ ማስተካከል ጀመርኩኝ። ልደቴ ልናከብር ስለሆነ